ትሪፕ አለን፣ ወደ ትሪፕ አለን። የሆነች ሆቴል ጉዞ ፒዶ እያንኳኳ ነው። ልክፈትለት ነበር እንግዲህ ጉዞ አለችን ዛሬ ወደ ትሪፕ አለችን። ወደ ወዴት ነው የምንሄደው? እንዴት ነው? ደህና ነው ወይ? በስርዓት ክብር ማለት እንዴት ነው እንዲከተለኝ ማድረግ የምችለው? ፊት ላይ ተቻልከው ሁለት ፊት አድርገውና ተሽተች በቃ ሲከተሉ ደስ ብሎት ይት እንዴት አይከተልም? ተከተል እንትኑ ተውኩ ምን ካሜራ እና ትረኝነት አውገን ነው እኔ ከያስከው መስሎኝ። ሶ ጋይስ እንግዲህ አሁን ወደ ዋናው ቦታ ደርሰናል። እንግዲህ ቀሪውን አብራችሁ ተከትላችሁኝ እንደምታዩት ተስፋ አደርጋለሁ። ይቅርታ ላይቤን እየጠረኩ ነው፣ በጣም ሙቀት። ደርሰናል። ለማንኛውም እዚህ ጋር ፎቶ የተነሳሱ ነው ጓደኞቼ። ላይ እንወጣለን። የሚገርም ቦታ ነው ብዬ አስባለሁ። ጂዋገን ምናምን የቆሙ እዚህ ጋር መኪናው ተው ሌላ ታሪክ ነው። እኛም ከነሱ አላነስንም። በብራበስ ነው የመጣ ነው። በኋላ መኪናው ማሳያችሁ ይሆናል። አሁን ግን ወደ ውስጥ ልንገባ ስለሆነ አብራችሁ ተከተሉኝ። ይመቻችሁ። አሁን ደርሰናል። ሌላ ታሪክ። ካሜራማ እያዞርኩ ላሳያችሁ። ፊቴን ጠግባችሁታል። ካሜራውን ላሳያችሁ። ሽክ ምንድን ነው ነገርን ችግር ድምፅ ነው የሚሰማው። ምንድን ነው የሚሸጠው እንዴ? የሚሸጥ ነው። አይ እንትን ነው ፕሮሞት የሚያደርጉበት ቦታ ነው። ከዛ ስቶራቸውን ጽፈው እንዳለ ዋጋው ስንት ነው ማወቅ አይቻልም? ዌብሳይታቸው ምናምን ቼክ ታደርጋለህ። ኦኬ እንግዲህ ጋይስ አድሬስ ዳውንታውን እኮ እዛ ላይ ውስጥ ምን ይባል ሎኬሽን አቶ 54 ፍቀዳ ያለሁበትን ቦታ አላውቀውም፣ ግን እየሄድኩ ነው። ሊፍት ውስጥ ልንገባ ነው። 54ኛ ፎቅ የምንወጣው በዚሁ አጋጣሚ 54ኛ ፎቅ እስክንወጣ ገና አሁን 23 24 እየደረስን ነው። ጋይስ ዩቲዩብ ሰብስክራይብ አድርጉልኝ እሺ ምርጦች፣ በጣም ነው የምወዳችሁ። ይሄን ሰራ ስንት እንደሆንኩ ልንገራችሁ። አፕሎድ አድርግ 21700 ነኝ። አሁን ሰብስክራይብ 700 ደርሰናል። 52ኛ ፎቅ አይ ቲንክ ባር ነው። እሺ ነው በነጭ ወለል የተቀበሉን። ጋዴም ብሮ ጋዴም በመብርሃን ሌላ ታሪኬው ወይ
ዝም ብለሽ ከቡርጅ ካሊፋ ሲጀርብ ሆነሽ ልጅ እኮ ያስቸግራል። አይ ቲንክ ይሄኛው ባራቸው ነው። እዚህ ነው እንትን የምትለው ኤኒዌይ ምግብ ልንመርጥ ነው። እዚህ ጋር ስካን አድርገናል። እዚህ ጋር ምግብ ስካን ታደርጋለህ። እዚህ ጋር ምግብ ስካን ታደርጋለህ። እሺ እሺ። ግራ ገባኝ እኮ ጋይስ። እስቲ ምን መጥቶ ነው? ቆይ እኔ ያየው ነው። ስካን አድርገይ እና በርገር አዘናል። ፒዛ እና በርገር አዘናል። እንግዲህ አይ ቲንክ ወንድማችን ቆይ ላሳያችሁ ነው። አይ ጂዛዝልን እርቦናል ገና ሳንበላ ነው አንገን ብለ ቪዲዮ ዩቲዩብ ግን አከፍች ፕላን አለ ወንድም። ከከፈትክ ግን ማርያም ሰብስክራይብ ያደርጋል የኔ ፋሚሊዎች። እሺ ከፈት በሉት ጋይስ። ግን ይሞላቀቃላ በስርዓት ያወራማ። እሺ ለማንኛውም ፒዛ እንደና እኔ በስተክል ነው ማወራው ሲያከሳስር ነው። ከተለቀቀ ቪዲዮ ድንገት ከተለቀቀ ቪዲዮ በቃ ዝም ብላ አውራ። ቲክቶክ ላይ ፎሎ አድርግ። ሌላ ምንም ያደርገዋል። የኔ ቤተሰቦች ያደርገዋል። በጣም ነው የምወዳችሁ። የተከተላችሁኝ እንደሆነ ተስፋ አደርጋለሁ። እናንተን የምጠብቀው ለማንኛውም እሺ ይመቻችሁ። ويريد يتبزنزنا ما نيجي برج خليفان ከጀርባ ያርቂ ምን እያረኩ ነው እየዋኘሁ how are you guys ስላየኋችሁ በጣም ደስ ብሎኛል። ዩቲዩብን አሁንም ቢሆን ሰብስክራይብ እዚህ ስትመጡ አሁን ቦታውን ሹር አይደለሁም ግን ያው አውራ ስካይ ፑል ካላችሁት ጉግል ላይ ምናምን ይመጣልሽ። ስለዚህ አትጨነቁ። ጉግል ብቻ አድርጉ ክፈሉ እንጂ እዚህ መምጣት ቀላል ነው። ኦልራይት ምግብ ማዘናል ፒዛችንን ምናምን እና በቃ ሲደርስ እንትንላችኋለን ኮንፈርም አደርጋችኋለሁ። ከዛ ትንሽ ዋይን ታደርጋለሁ። በቃ ቫይቡን ካሳያችሁ በቂ አይደል? ይሄ እንግዲህ አሳያችሁ ኦልሬዲ ማታ ላይ ማለት ነው። ኦኬ ለካይታችሁታል አይደል? ቀደም አሳይቻችኋለሁ። ኦኬ ሶ ይኸው ያያችሁት ነው እንግዲህ زيننيت he's like a recent friend and Matt like the tall guy. So guys እዚህ ስትመጡ ኤቭሪቲንግ በጣም ኤቭሪቲንግ ማለት ነው ፍሪ ነው። Hi bro. How are you? Say hi. It's my YouTube channel. Yeah. How are you guys? Subscribe this guy. He's so much good. Alright guys እንግዲህ ይሄ guys እንግዲህ ግብጻዊ ነው
ሰብስክራይብ አድርጉ ብላችኋል። እሱ ስላለ ሳይሆን እናንተ ግዴታችሁ እንደሆነ እያሰባችሁ ሰብስክራይብ አድርጉ። ሌላው ደግሞ እዚህ ስትመጡ ምናምን ማለት ነው ምን አለ መሰላችሁ እዚህ ስትመጡ ልንገራችሁ ላይክ ቴብል እዚህ ጋር የፈለጋችሁትን ቦታ እስካልተያዘ ድረስ መምጣት ትችላላችሁ። ከዚህ እስከዚህ ይውላችሁ እስከዛ ድረስ መያዝ ትችላላችሁ። አንዳንድ ነገር ልንገራችሁ ከዚህ ከዛ ድረስ መያዝ ትችላላችሁ። ሲቀጥል መምጣት ያለባችሁ ሰዓት ማለት ነው ስንት ሰዓት መምጣት ያለባችሁ ብዬ መመክራችሁ በቃ ከሩማችሁ ለባብሳችሁና ማለት ነው 10 ሰዓት መውጣት አለባችሁ። 10 ሰዓት በጣም ከበዛ 11 ሰዓት እዚህ መድረስ አለባችሁ። ቡክ ማድረግ አትችሉ። ሶ ቡክ አድርጋችሁ ስላልሆነ እዚህ መታችሁ ከፍላችሁ ነው የምትዝናኑት። ስለዚህ ቡክ ስለማይቻል በጊዜ መታችሁ በመጣችሁ ሰዓት ድረስ እስከ 4 ሰዓት ድረስ መቆየት ትችላላችሁ ማለት ነው። መታችሁ እስከ 4 ሰዓት ድረስ መቆየት ትችላላችሁ። ገባችሁ? which means እንዴት ነው ትመጣላችሁ 9 ሰዓትን ብትደርሱ ያው ፀሐይ እንዳይሆንባችሁ እንዳይደብራችሁ ማታዋን እንዳታገኙት ማን ነው ሳያልፋችሁ እንዳትሄዱ ብዬ ነው። እስከ 9 ሰዓት ጀምሮ መታችሁ ራሱ ብትቆርጡ እስከ ማታ 10 ሰዓት ድረስ ይሰራል። which በኢትዮጵያ ቀን 9 ሰዓት ብትመጡ እስከ ማታ 4 ሰዓት ድረስ ይሰራል ማለት ነው። ስለዚህ ይሄን የምታዩትን ቪው ምናምን ማየት ትችላላችሁ ምናምን አይ ቲንክ እስከ 400 ነው 500 600 ድርሃም ነው እንደወቅቱ ይለያያል። እስከ 200 ድረስ ምናምን የፈለጋችሁትን ምግብ አዛችሁ መብላት ትችላላችሁ። ሌላ በቃ ሌላ ኤቭሪቲንግ እንትን ነው። እነዚህ ልጆችን ላሳያችሁ። እነዚህ ዩቲዩበሮች ናቸው። ማነው አክተር ናቸው እነዚህ። ਇਹ ਮੈਮਰੀ ਬੜੀ ਵੱਡੀ ਹੈ ਔਰ ਇਹ ਫਿਊਚਰ ਮੈਂ ਇੱਕ ਗੱਲ ਪ੍ਰੋਮਿਸ ਕਰਦਾ ਪਰ ਮਰਦੇ ਦਮ ਤੱਕ ਰਹਾਂਗਾ ਤੇ ਇਹ ਬ్రో ਤਾਂ ਜੋ ਭਾਲੇ ਜੇ ਜਿਹਦੇ ਯਾਰੀ የሁሉ ሰው ኢንጆይ ያደረገ ነው። እዚህ ጋር በመሀል የተኛ አለ። አሁን ኦልሞስት ከ6 ሰዓት በኋላ ከዚህ በኋላ ከ1 ሰዓት ከሩብ በኋላ ይሄ ኦፍ ይሆናል፣ ይዘጋል። ለማንኛውም እንግዲህ ቺል እያደረግን ነው። እንግዲህ እዚህ መታችሁ መዝናናት የምትፈልጉ ካላችሁ ቡክ ማድረግ አትችሉ። መታችሁ ከፍላችሁ መዝናናት የምትችሉት በጊዜ ለመምጣት ሞክሩ። እወዳችኋለሁ። ዩቲዩብን ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። ጥቁር አዝሙድ ፋሚሊ እንግዲህ ከእናንተ ጋር ነው። እወዳችኋለሁ። እንግዲህ አይ ቲንክ ምግባችን እስካሁን ድረስ አልደረሰም። ሶ ጋይስ ያው ጨርሰን እንግዲህ ልንወጣ ነው። በጣም ደስ የሚል ጊዜ ነበረ ምናምን እና መታችሁ እንጂ ታረጉታላችሁ። እዚህ ቦታ እኔ እንትን አድርጌያችኋለሁ፣ ሪኮመንድ አድርጌያችኋለሁና እየመጣችሁ መታችሁ እዚህ ብትዝናኑ ትወዱታላችሁ ብዬ አስባለሁ። አሁንም ዩቲዩብን በድጋሚ ላለው ዩቲዩብን ሰብስክራይብ ያደረጋችሁ እንድትቀጥሉ ስል በአክብሮት ጠይቃለሁ። ሌላ ማሳያችሁ ነገር ካለ አሳያችኋለሁ፣ ካልሆነ ግን ይበቃል። አይ